ኤአይ እንዴት ነው የሚሰለጥነው? እስከ ቅርብ ጊዜ ድረስ አብዛኞቹን የኤአይ ዘዴዎችን የማሰልጠኑ ሂደት ቁጥጥር የሚደረግበት መማር ሱፐርቫይዝድ ለርኒንግ በመባል ይታወቅ ነበር። ከፍተኛ መጠን ያላቸው የተለያዩ የሥልጠና መረጃዎች መለያ ተሰጥቷቸዋል። ኤአይም የመረጃዎቹን ተያያዥነት እንዲለይ ተጠይቆ ነበር። ይህንንም ተያያዥነት ኤአይ በሌላ አዲስ መረጃ ላይ ተግባራዊ በማድረግ በመረጃው ትክክለኝነት ላይ ምላሽ እንዲሰጥ ተደርጎ ነበር። ለምሳሌም ለኤአይ 12 ፎቶዎች ቀረቡለት፣ 6ቱ መኪና የሚል ስም ተሰጣቸው፣ ቀሪዎቹ 6 ደግሞ ቫን ሌላ አይነት መኪና በሚል ተሰየሙ። ቀጥሎም ኤአይ በእይታ ያላቸውን ገጽታ በመለየት መኪኖቹን እና ቫኖቹን በሁለት ቡድኖች ለይቶ እንዲያስቀምጥ ታዘዘ። ታዲያ ፎቶዎቹን በሁለት ቡድን እንዲለይ ሲጠየቅ ውጤቱ ምን ሆነ ብላችሁ ታስባላችሁ? ከዚህ አንጻር ኤአይ ብልህ ሆኖ አልተገኘም። ይህ ቫን ነው ብሎ ምላሽ ሰጠ። አሁን ደግሞ ይህንን እንዲያይ ተደረገ። ኤአይ መኪና ነው ብሎ መልስ ሰጠ። በእርግጥ ለዚህ ስህተት ምክንያቱ ምን እንደሆነ ግልጽ ነው። ከዚህ አንጻር ይህ ኤአይ እንዲለይ ተደርጎ የሰለጠነው በውስን ምስሎች ላይ በመመስረት በመሆኑ አነስ ያለ መኪና ይሁን ቫን ለመለየት የተጠቀመው ቀለም ነው። የሚያስደንቀው ነገር የኤአይ ፕሮግራም በአንድ ነገር ላይ ውሳኔ የሚሰጠው በራሱ መንገድ ነው። ነገር ግን ውሳኔው የበለጠ ትክክለኛ እንዲሆን ሰዎች ሊረዱት ይችላሉ። ሁለቱን አዲስ ምስሎ ለመለየት በሞከረበት ጊዜ ስህተት መስራቱን ልናሳውቀው እንችላለን። ይህም ምስሎቹን ለመለየት የሚያስችለው አዲስ ገጽታዎችን እንዲያገኝ ማድረግ ይቻላል። ነገር ግን ከሁሉ በበለጠ ይህ ኤአይ የሚገጥመውን ስህተት በርካታ የተለያዩ ምስሎችን በመስጠት አሰልጥኖ የሚኖረውን መረጃ እንዲሰፋ በማድረግ ማስተካከል ይቻላል። አብዛኞቹ የኤአይ ስርዓቶች የሚሰለጥኑበት መንገድ የሆኑትን እነዚህን ቀላል ተግባራት በከፍተኛ መጠን በአንድ ላይ በመፈጸም የማይታመኑ ውስብስብ ውሳኔዎችን እንዲሰጡ ማድረግ ይቻላል።